ባለት ግባ ምድር አቃጣሪ ወያላም ዝም ትላለ ዝም ማለት ነው ይኸውልህ ይሄ ውጤት ማለት ነው ቀጥታ ወደ ቀጣዩ ዙር የሚያሳልፈን ውጤት ነው ማን ቀጥታ ማለት ነው አንተ ከሜዳችን ውጪ እጅግ ፈታኝ አንቀጥቃጭ በለው በቃ እኔ እንዴት ሰግቼ እንደነበረ እዚህ ሜዳ ላይ ውጤት ይዘና እንወጣን ብዬ ማንዬ ምን አይነት ትግስተኛ ቡድን ያለን አንተ ትግስት ማለት ምን ማለት እንደሆነ ዛሬ አርቴታና ቡድኑ አሳየ በስርዓቱ ማን እንዴት አይነት የጥንቃቄ ኳስ መርጠን የቆየነው ማን ካይ ሃቨርት ምን አይነት ኮንትሮል ሊያሳይና አንተ ወርልድ ክላስ የሆነ ኮንትሮል ወርልድ ክላስ የሆነ አጨራረስ ማንዬ ቲፒካል 9 ቁጥር በቃ ጭራሽ የሆነ ተጫዋች መሆኔን አሳያለሁ ብሎን ይገባው በሚመስል በቃ አሳያንን ማን ካይ ሃቨርት ለያለ ግን ምድረ አሽቋላጭ ወረኛ በሙሉ ዛሬ ነጥብ ይጥላል ብለሽ እንዲህ ብለሽ ተቀምጠሽ የነበርሽ ተካደኝ ዞር በይ ገለል በይ ቁጥር 1 ቪዲዮ ነው ቁጥር 2 ይመጣል ኮፒ ሊንክ ሼር አድርጉና አዳርሱልኝ ምድረ ወያለ ያልተኛ በሙሉ ጋር አዳርስልኝ ተጋደም ላይቭ ላይ ኮሜንቴ እንዳለማም እየነገርኩ ልክ ናችሁ እየነገርኩ ምለውን ግን ማን ነው ኔጌቲቭ ለሆነ ያርሰናል ደጋፊ ነው አባቴ ከላይን አፕ ቪዲዮዬ ሃፍ ታይም ቪዲዮዬ መተይ ዛሬ ፐርፌክት የሆነ ጌም ነው የተጫወተ ፐርፌክት ማ ክሊን ሺት ነበር የምፈልገው ማርሽ ከሶስተኛ ማርሽ አልወጣን ገባርለ ትሬኒንግ ልበለው ብል ከጫወታው በፊት ነውር ነው ብዬ ነው እንጂ ትሬኒንግ ነው ያደረግነው ዛሬ ስፖርቲንግ በሜዳው ከኦገስት ጀምሮ አምና ኦገስት ጀምሮ አልተሸነፈም በሜዳው ስፖርቲንግ ይሄው መተን ሰጠን መጨረሻ ሰዓት ላይ መሆኑ ደግሞ ማን ነው ምላሽ እንዳይሰጡን ራሱ ያግዳቸዋል ማን ስለዛ ማርሽ መጨመር አያስፈልገንም ማርሽ በሶስተኛ ማርሽ አሸነፈናት መጣን ፐርፌክት ይቀየራሉ ያሉ ተጫዋቾች የዛሬን ላይቭ ገብተህ ብቻ ብታየው ሌላው ያለቃቀሳል እኔ ብቻ ግን ምርጥ ጨዋታ ነው ያያዩ ያለው እስካሁን ድረስ በጣም ደስ ብሎኛል ምናምን ይያልኩ የነበርኩት እኔ ነኝ we are the gunners የቦርንማውዝ ጨዋታ ላይ ማየት የምፈልጋቸው ነገሮች አሉ እናያቸዋለን ብዬ ገምታለሁ ዛሬ ግን ፐርፌክት ፐርፎርማንስ 60ኛው ደቂቃ ላይ ብናገባ ኖሮ መጨመር ያስፈልገን ነበር ምክንያቱም 30 ደቂቃ የነሱን ጫና መቋቋም ስለሚኖርብን ማርሽ ሳንጨምር እቺ ወሳኝ ነገር ናት ማርሽ ሳንጨምር አሁን ግን 0-0 አባብለ ውሃ ወንዝ ሲወስድ እያሳሳቀ ነው ምልከባር አሳስቀን ጠቅ ሃቨርስ የሚገርም ማርቲኔሊ ቻምፒየንስ ሊግ ላይ ኮት ያለሽ ምንለው ለዚህ ነው ይመችሽ ገባ በቃ በጣም ነው ምንችለው በጣም ማለት ነው በስማም ድንዝዝ ያለ ጨዋታ እኔ ባልገባብን ብዬ ስጠል ማርቲኔሊ ዘጎት ሻምፒየንስ ሊግ ላይ ይኸውልህ ማንንም ሰው አይሰማም ሻምፒየንስ ሊግ ላይ ሲሆን ይኸውልህ ወደ ሮናልዶነት ይቀየር ነግሬሃለሁ አስጠንቅቄሃለሁ ገባ እንዳለ ጣጣጣ ምን አይነት ፓስ ነው ማን ሃቨርዝ ያዘው ታስፈልግ ነበር ይሄ ቦክስ ውስጥ ማለት ነው ገብቷቸዋል አይደለም ሰከንደሪ ስትራይከር ሆኖ የሚሮጥልን ሰው ያስፈልገን ነበር በጣም ምን አይነት ሩጫ ኮንትሮል በጣም ትችላል በጣም ስፖርቲንግ እንደዚህ ሊያስጨንቀን አይገባም ነበር ማን የደነዘዘ ጨዋታ ነበር እየተጫወተን የነበረው ሁለቱንም ሃፍ እንደውም ሰከንድ ሃፍ እንሻል ነበር ፈርስት ሃፍ የደነዘዘ ጨዋታ ነበር ግን እንችላለን በቃ ይሄን ነበር ያልኳችሁ ሄደን ማሸነፍ አለብን ስፖርቲንግ ለምን የሜዳችንን ጨዋታ ቀለል አድርገን ነው የምንጫወተው ገብቷችኋል በጣም ይቻላል በጣም ገባ አሪፍ ቪዲዮ ነበር አልሆነም አሪፍ ቪዲዮ ነበርሽ በዳህረም እሺ ቴሌግራም የሌለ ቀቃት ይሞላይ ወይ የለመደች ጦጣ ሁልጊዜ ሸምጣጣ አለ ተባነን ይቀራላ ሰሞኑ ትንሽ ያስደሰትከኝ ነበር ተደስቼ ነበር ተባነን ይቀራል በቃ ችግር የለም ሌላ የአዲሷ ትሬኒንግ ተመቸች መሰለኝ አሸነፍክ ዛሬ አንድ መናገር የምፈልገው ነገር አለ አንድ ዴቪድ ራያ ግን ማለት ጎበዝ ነህ ጥሩ ልጅ ነህ ሌሎቹ ጓቸው አንተ ግን ጥሩ ልጅ ነህ አንተ ግን አስደበርከኝ ግን አለ አንድ ላሽ ክትለኝ እንኳን ደስ አለህ ወያላ ለማንኛውም ልትበላይ ነበር እንኳን ደስ አለህ ሲጀመር ማለት ነው ለኤፍ ካፕ ካራባኦ ካፕ ምናምን እኛ እኮ ኤፍ ካፕ ጎና የነገስንበት እኮ ድድር ነው ብራችሁ ነው ይኸውልህ ቋጣሪያንስ እስከ 91ኛ ደቂቃ ድረስ ጠብቄ በማርቲኔሊ በመትንቀው ማርቲኔሊ ወሽመጥህን ቆረጥኩልህ
ቆረጥኩልህ። እኔ እፈልገዋለሁ። በቃ ይሄንን ውጤት ማለት ነው እፈልገው ነበር። እኔ ዛሬ በእጅ ወርውረውላ ቢያገቡ ደስ ነበር የሚለኝ። ለማንኛውም አሳክተነዋል። ሰከንድ ሌግ ኤምሬትስ ላይ ትወቀጫለሽ። ዩቲዩብን ሰብስክራይብ እያደረጋችሁ ሊንክ ባዮ ላይ አለ። ዘብሩክ ኤክሶ ሾው የሚገርም ስትሪም ዛሬ አድርገናል። የሚገርም ስትሪሜንም ፖስት ይደረግላችኋል። አሁን ገባ ብላችሁ ማየት ትችላላችሁ። ፒስ አውት ገነርስ። ግባና አውጣው ይላል አባቴ። ጎል ብቻ የሚቀረው አርሰናል ነበረ ዛሬ የተመለከትነው። ካያቨርስ ገብቶ ገላገለ ነው ምልህ። ቋጣሪ የለ ምን የለ ትተኛለ በጊዜ ነው ምልህ። ይሄ አርሰናል ነው። እስቲ ኮሜንት ላይ አርሰናል ነው በለው በእናትህ። አርሰናል ነው ይሄ። ክለባችን ከሁለት ተከታታይ ሽንፈቶች በኋላ ወደ ማሸነፍ ተመልሷል። በቻምፒየንስ ሊጉ ምንም አይነት ጨዋታዎችን በሜዳው ተሸንፎ የማያውቀውን ስፖርቲንግ ክለባችን 1-0 በሆነ ውጤት ማሸነፍ ችሏል። ከባድ ጨዋታ እንደሚሆን ሁላችንም ጠብቀን ነበረ። በተለይ የመጀመሪያ አጋማሽ ላይ እድሎችን መፍጠር ተቸግረን ነበር። ነገር ግን ሁለተኛ አጋማሽ ላይ በተለይም ደግሞ ማርቲን ኦዴጋርድ ተቀይሮ እስከሚወጣበት ሰዓት ድረስ ኳሱን በደንብ ተቆጣጥረን እድሎችን ለመፍጠር እየሞከርን ነበረ። ጨዋታው ክብደት ክለባችን ጨዋታውን አሸንፎ መውጣቱ በጣም ትልቅ ነገር ነው ብዬ አስባለሁ። እንደውም እኔ ጨዋታው አቻ ይጠናቀቃል ብዬ አስቤ ነበር። ነገር ግን ከሃቨርስ ባስቆጠረው ብቸኛ ጎል ክለባችን 1-0 ማሸነፍ ችሏል። ራያ ምን ያህል ወሳኝ ተጫዋች እንደሆነ በዛሬው ጨዋታ ላይ በደንብ ተመልክተናል። አደገኛ ኳሶችን ሲመልስ እየተመለከትነው ነበረ። ከዛ በተጨማሪም ክለባችን በጣም ናፍቆት ነበር ብዬ የማስበው እንግዲህ ዴክለር ራይስ ነው። ዴክለር ራይስም በዛሬው ጨዋታ ላይ እንግዲህ ያልተመለከትንበት የሜዳ ክፍል አለ ብዬ አላስብም። ማርቲን ዙቢሜንዲ የመጀመሪያ አጋማሽ ላይ በጣም ተቸግሮ ነበር ማለት ይቻላል። ነገር ግን ሁለተኛ አጋማሽ ላይ በጣም የተሻሉን ማርቲን ዙቢሜንዲ መመልከት ችለናል። ቃላይ ክለባችን ከሜዳው ውጪ ወደ ስፖርቲንግ ተጉዞ 1-0 ማሸነፉ በጣም ትልቅ ነገር ነው። በሚቀጥለው ሳምንትም እንግዲህ በሜዳችን የምናደርገውን ጨዋታ ትንሽ ቀለል ያደርግልናል። እናንተስ ጨዋታው እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን አስቀምጡልኝ። ሺህ መንጋ ቢመጣ ቢቋጠር በእኛ ላይ መድፉ ይተኮሳል ሽቅብ ወደ ሰማይ ወንዳ ወንዱ አርሴ የእንግሊዝ ተወካይ በሏተ 90+1 ላይ ማለት ነው። ቅርቅር ቋጣሪን ድምስስ መድረ ቅሪላ ሁላ መጀመሪያ ፎሎ ያላረክ የቀብራራው ክለብ ደጋፊ ሀቢቢ እንደዚህ ነው በቃ። አልገባህም ገብቶሃል። ትገትተዋለህ ቅስማቸውን ስብር ታደርጋለህ ነው። ኧረ ባለ ምን አይነት ጣፋጭ ጅል ነው ማን። እኔ በቃ የሆነ ታይም ላይ በቃ አቻው በቃ ይበቃናል እና ዛፎም ሄደን እንጨራርሰዋለን እያልኩ ነበር። ግን ኖ በቃ በዚሁ ጀምረን ቦርንማውዝንም አብዮታዊ እርምጃ ለመውሰድ ሞራሉ ያስፈልገናል አሉ ልጆቻችን። እኔ ኦፍም ይሆናል ብዬ ፈርቼ ነበር። ሀቢቢ ብቻ እንኳን ደስ ያላችሁ። ጠላት ይቃጣል ምን ይመለክ ያገባናልኝ። ዋው ብቻ ደስ የሚል ሀቢቢ። ስፖርቲንግ ግን ዛሬ የስንት ሰው ልብ እንደሰበረ ያውቃል ጋይስ? እኔ ግን የሚያውቅ ይመስለኛል። ብዙ ልብን የሰበረው በጣም ብዙ። አስቡት አሁን ደግሞ በእኛ ሜዳ ላይ ደግሞ ማለት ነው እርምርም ተደርገው ሲሸነፉ ደግሞ። ለማንኛውም ደህና አደሩ። እሺ አለ ምክንያት ዛሬ ያመሻችሁ ሰዎች ደህና አደሩ። ኤስቲቪ ዋጋ ማሻሻያ ላረግ ነው እያለ ስለሆነ ክለባችሁ የሚቆዩባችሁ ሰዎች ወይ ካሁኑ በዛርጋችሁ ክሱ። ቴሌ እንኳን ባቅሙ ጨመረኩ። በእኔ ቤት እኮ በቃ ጉራግኛ ጭፈራለሁ አርሰናል ተሸንፎ ብዬ እስከ 6 ሰዓት ቁጭ ብዬ እንደዚህ እቋጥራለሁ። ከምንም በላይ ምን እንዳቃጣለኝ ታውቃላችሁ? ይሄ ቀሽም ተጫዋች አቨርት የሚባል ግብ ማስቆጠሩ። ያ ያስቆጠራት ሰዓት ነው እኮ ኳስ የነካው፣ ሌላ አልነካም። ምንም አይችልም እኮ ማርያምን፣ ምንም አይችልም። የሱ ጊዜ ግን እድል እንዴት እንደሚሳካለት አላውቅም። እጨፍራለሁ ብዬ የተቀመጥኩ ልጅ አርሰናል የምናባህ ጭፈራ ነው ገብተህ ተጠቅልለተኛ ብሎ በኩርኩም አግሎ ወደ አልጋ ይሸኘኝ። ወደ አልጋ ገብቼ ልተኛ ነው። ራያ አፈር ብላ አፈር ደች ያስበላ። እነዛ ሁለቱ ኳሶች አሁንም አይኔ ውስጥ አሉ። ምን አይነት በረኛ ነህ ግን አንተ? እግር ይቆመጥ እጅ ይቆመጥ። ቀልዴን ነው ይቆመጥ ያልኩት፣ አይቆመጥ ግን የሆነ በሽታ ያዘ። እንዴት እንደሚያስ አፈር ብላ በቃ አፈር ብላ። አርሰናል እስቲ ቀጣይ ኤምሬትስ ነው፣ ምንም የሚቀየር ነገር የለም። ወደ ቀጣይ ዙር አልፏል። ቀጣይ ደግሞ ከተሳካለን እንቋጥራለን። መልካም አደር። ከንቲቦ ነኝ።
ትናንሾች ቢወጡ ከጃችን ይሄ ነው የሚሻለን ለኛም ለክብራችን የአርሰናል ደጋፊ አራስ ጨንቀው ወያለውን በደንብ ግባና አሳየው እኛ ካራቦ ካፕና ኤፍ ኤ ካፕ ከዋንጫ ዝርዝሮቻችን ወጡ ብለን አይከፋንም እኛ የሻምፒዮንስ ሊግ ቲሞች ነን ሲጀምር ፕሪሚየር ሊግ አረጋግጠናል ሻምፒዮንስ ሊግ እንወጥራለን ከዚህ በኋላ ያበደ ነው የሚሆነው የፈጣሪ እንግዲህ ለትንሽ ሶሞን አያቀም ችግር የለም ሁለት ትላልቅ ዋንጫዎች ላይ ስለምንጫወት አያሳስብም ከሀቨርት ዛሬ ሁሌ እንዳቃጠልከኝ ነው ግን ዛሬ የቁርጥ ቀን ልጅ ሆናል እና ወዳቻለሁ ደናደሩ ወያላውን ማለት ነው አስጨንቁት ይሄ ነው አርሰናል ኮንግራ አርሴ ፋሚሊ ኮንግራ በስተመጨረሻም ከሀቨርት ስራውን ሰራ ተቀይሮ ገብቶ ከማርቲኔሊ ጋር ሁለቱም ተቀይረው ገብተው ምን አይነት ኳስ ነው የሰነጠቀለት በእናታችሁ ከሀቨርት የሚገርም ፊኒሺንግ ይሄ ተጫዋች በቃ ባለቀ ታይም ምናምን ይመቸዋል እንዲህ ውጤት መቀየር ለማንኛውም አርሴ ፋሚሊ ኮንግራ ብያለሁ ማለት ነው ስፖርቲንጎችንም ግን ዓለም አድነቃቸንም እጅግ በጣም ደስ የሚል እግር ኳስ ነበር ያስመለከቱ በማጥቃት ረገድ እንደውም ትንሽ አርሰናልን በልጠው ነበር ማለት ይቻላል በተለይ ይሄ ቲንካው የሚባለው አይ ቲንክ ይሄ ተጫዋች ወልቭስ ነበር መሰለኝ በፊት ምን እንዴት ነው የሚጫወተው አረ በስመ አብ ፈጣን ማጥቃቱ ማለት ነው እናም ተከላካይ ክፍላቸው እጅግ በጣም ጠንካራ ነበር የስፖርቲንግ ማለት ነው አርሰናል ደግሞ ነቡካዮን ሳካና ትንሽ የና ኢዜን ማጣቱ ትንሽ የተቸገረ ይመስላል በዚህ ጨዋታ ላይ ለማንኛውም ቀጣይ ጨዋታው በኤምሬት እዛው ማለት ነው ይጠናቀቃል ወደ ቀጣይ ዙር አርሰናል ያልፋል ማለት ነው ይመቻችሁ አርሲ ኮንግራ የሆነ ተቃጥላልና አልተቃጠልኩኝም ተቃጠልኩ መስላለሁ አልተቃጠልኩም ለምን ነው የምቃጠለው የኔ ቲም ነው እንዴ አልተቃጠልኩኝም ሲጀምር የባየር ሙኒክን የመሰለ ጩው ያያየ ነበር ያን የመሰለ የሚገርም ማች ፊኒ ስፖርቲንግ ግን አረ ስፖርቲንግ እኮ እኔ ይሄ ሰውዬ ሀቨርት ተቀይሮ ሲገባ የሆነ ውስጥ አይስዌር ነው የምላችሁ ውስጤ የሆነ ነገረኝ በቃ የሆነ ነገር ሊያደርግ እንደሆነ ሸክኮኛል በዛሽ ደቂቃ ሰዓታታችሁ ነው በዛሽ ደቂቃ የምታገቡት ማስጠበቃችሁ እኮ ነው የሚያናድደኝ እኮ ነው ስፖርቲንግ እኮ ያኑ የሆነ አንዳንድ እግር ኳስ ላይ ያሱ ቻንስ ወሳኝ ነገር ነው በጣም እንዴ ቀጣይማ ሆም ነው የሚገጥሟችሁ አረ ኖርማል ወደዛ እንዴ እንዳልኳችሁ ደግሞ በያንጎ ፕሮ ማለት ነው ከፍተኛ ገቢ ያገኙ ቦነሶቹን የሚወሰዱ ማለት ነው እስከ 45000 ብር ድረስ ማለት ነው ጥሪ አይቆረጥባችሁም ለመመዝገብ ቢሮ ሜር ሳይጠበቅባችሁ የያንጎ ፕሮ አፕን ማለት ነው ከአፕ ስቶር ላይ ወይም በፕሌይ ስቶር 5 ደቂቃ ባለሞላሽ ጊዜ ውስጥ እዛው ዳውንሎድ አድርጋችሁ እዛው ተመዝግባችሁ ወደ ስራ ነው አባቴ ወዲያው አርሰናል ባለቀ ሰዓት ሀቨርት አግብቶ አሸነፈ ማሸነፉን ሳይፈልጉት አሸነፉ አቻ ውጤት ራሱ እኮ በቃ ፈታ አድርጎ ነበር የሚጠቅማቸው ለነሱ ስፖርቲንግ 20 ምናምን ጌም ነው ምናምን አልተሸነፈም ይሉሃል የሚገርም ቲም ነው ለማለት ይሄ ምንም የማይችል የገነዳት ከዛ አንድ ቤኔፊካ ነው ያለው ከፈረሶች ጋር እየተጫወተ እንዴት ነው እንዲሸነፍ የምትጠብቁት በእርግጥ ከልብ ያላየሁትም ይሄን ጨዋታ የሙኒክና የማድሪድ ነበር እያየሁ የነበረው ግን ሌላ ስልክ ይዤ እያየሁ ስለነበር ከፕሬስ እንኳን በስርዓት መውጣት የማይችሉ ምንም የማይችል ስፖርቲንግ እንደዛም ሆኖ ራያ ስለሚችል ነው እንጂ ባለቀ ሰዓት ጉድ ሰርተዋቸው ነበር የሚገርም ቴስታ ገብቶበት ነበር ለማንኛውም ባርሲዬ ጋር ተመጫለሽ ያራዳ ልጅ ባርሲዬ ጋር ነይ የዛኔ ነው የምትፈተኙ ሙኒክም እንደምታዩት ማድሪድን አሸንፏል የክለቤ ሌጀንድ የትም አባቱ የማይደርሰውን ማድሪድ ለጠፈልኝ ሲቲ ነካ ለምን ብሎ ማለት ነው ኬንና ሉዊስ ዲያዝ ግን እንዴት ነው የሚችሉ ሲጀመር ባለቀ ሰዓት የፈጁት እድል ኧረ በስመ አብ ሙኒክ 3-4 ለ1 ማድረግ ይችል ነበር ከሪያል ማድሪድ ጋር እንደሚጫወቱ ረስተውታል መሰለኝ ምንም የሚታወቅ ነገር የሌለው የማይገመት ቡድን መልስ ጨዋታ እንግዲህ በጉጉት ይጠበቃል ማድሪድ በኔ በግሌ እዛም ሄዶ ይሸነፋል የሚል እምነት ነው ያለኝ ቀላል እንዴት ነው ምድረ ነሆለሊያንስ እየተቋጠረለት ነው እንዴት ነው ይሄ ነው ቋጠሮ ማለት ይሄ ነው ማርቲኔሊ ሮናልዲኒዮ ጎቾ ዳሲልቫ ጁኒየር ብዬሻለሁ አንቺ በቃ ቻምፒየንስ ሊግ ላይ ሁሌም ግን ምንድነው ያደረግሽው አንቺ የሆነ አምፔር የሆነ ነገር እናቴ ትሙት ከሀቨርት የምራንተን የጨረስኩ ያንኳስ ሳብ ጠቅምና አንተ ከሀቨርት እንደዚህ አይነት ፊኒሺንግ ካንተ ማርቲኔሊ በሚያስፈልገን ሰዓት እንደዚህ ነገር ማርቲኔሊ የምራንተ ኤአይ ናችሁ ሁለት እንደዚህ ማታረቁ ዴቪድ ራያ ምንድነው ስታረግ የነበረው ማን አንተ የሰው ልጅ እኮ ነው አይ ሚን የሰው ልጅ ነህ አይደለ ይሆናል ለምሳሌ ሁሌ ፐርፌክት መሆን የለም እኮ ሰው ሆነ ተፈጥሮ ሁሌ ፐርፌክት አልተፈቀደም ታውላንተ ምንድነው ስታረግ የነበረው አረ በፈጣሪ ከሀቨርት ሌላ ሌቭል አረኒ ቃል የለኝም ክርስቶስን በደንብ እንመለስልን ለእያንዳንዱ ተጫዋች ሁላ አመመለስ ይመስለኛል በደንብ ኮፒ ሊንክ ሪፖስት አድርጉት ኮሜንት ላይ እስኪ አንዴ ማለት ምድረ ነሆለሊያንስ እያላችሁ ጻፉልኝ ይመሻሽ ፎሎ ማድረግ እንዳትረሱ አርሴ
60 million down the drain. Cavers scores again. ወሳኝ ሰዓት በቃ ሱፐር ሰብ ማለት ካቨርስ እና ማርቲኔሊ ናቸው ዛሬ። ማርቲኔሊ የሚገርም አሲስት፣ ሃቨርስም የሚገርም ኮንትሮል፣ የሚገርም አጨራረስ ነው ያየነውና እንኳን ደስ አላችሁ አርሴዎች። አርሴ እንደዚህ ነው ወሳኝ ጨዋታ ላይ እንዴት አቅሙ መጠቀም እንዳለበት የአርቴታው አርሰናል ያውቃል። እኛ ምን ማድረግ ነው ያለብን? እንደ ደጋፊ ዝም ብለን መደገፍ ነው ያለብን። አርሴዎች ይመቻችሁ፣ እንኳን ደስ አላችሁ። ደስ ይላል በጣም ስፖርቲንግ ፔሲጂን ያው በሜዳው እንደገረፈው ታውቃላችሁ። በዚህ ሜዳ ፔሲጂም ተገርፏልና ስፖርቲንግ ዚህ ሲዝን ላይ በጣም የሌሉ ናቸው ሜዳቸው። ስፔሻሊ አሁን 23 ጨዋታ ምናምን ሆኗቸዋል በሜዳቸው ከተሸነፉ። አርሰናል ነው ሄዶ ወሽመጣቸውን የቆረጠውና በቃ አርሰናል እንደዚህ ነው። በቃ አርሰናል እንደዚህ ነው። አርሴ ማለት እንደዚህ ነው። የአርቴታው አርሰናል እንደዚህ ነው። ገና እንቀጥላለን። አርሴዎች ትልቅ ድል ነው ያሳካ ነው። ወደ በቃ በትልቅ አድቫንቴጅ ጨዋታውን ወደ ሜዳችን ይዘን መተናል። ቀጣይ ሳምንትም ዋጋውን ሰጥተናል። ስፖርቲንግን እንሸኛትና እኛ እናልፋለን ማለት ነው። አርሴዎች ይመቻችሁ። እስኪ ኮሜንት ላይ ምን ተሰማችሁ? ጨዋታው ላይ ምናምን ያያችሁትን ነገር ንገሩኝ። እንዲሁም ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ አድርጉልኝ። ቤተሰቦች ፎሎ ያደረጋችሁ ሰዎች ፎሎ እያደረጋችሁ አይ ወይ ያለው ሞቱ ተቀጥቅጦ 1-0 አሸነፈ። 1-0 ደግሞ አያስተማምንም። ነገር ግን ዊን ኢዝ ዊን፣ ያው ዊን ኢዝ ዊን፣ ዋናው 3 ነጥብ። ነገር ግን የመልሱ ጨዋታ ላይ እኔ እንጃ አያስተማምንም። ይሄ ጉድ ሊሰሯችሁ ይችላሉ መጥተው በሜዳችሁ። ይሄንን ብታልፉ ያው ባርሳ ነው የሚጠብቃችሁ። ነገር ግን ዊን ኢዝ ዊን። እኔ ግን ለምንድን ነው ከሃቨርስ ቦታ የማያገኘው እዛ ቲም ላይ? ግን እኔ ይሄ ልጅ በጣም ነው ሙሉ ከባየር ሊቨርኩሰን ጀምሮ ይሄ ልጅ ቦታ ማግኘት አለበት። አሩ ነው ወይም 4-2-2 ወይም ነምበር 10 ላይ ምናምን የሆነ ቦታ ማግኘት አለበት። ነገር ግን ተሟሙታችሁ የምር ስፖርቲንግ ቀጥቅጧል። ሁለቱንም ጨዋታ እንዲህ ነው ያየሁት በዚህ ቴሌቪዥን አረጋግጥ። ስፖርቲንግ ቀጥቅጧል። ነገር ግን ያው ዋናው ማሸነፍ ነውና ያው ወያለው አሸነፈው እና ያለን እስኪ መልስ ጨዋታው የትም አትሄጂ ገባለት። ማርቲኔሊ ባለቀ ሰዓት ምንድነው ያረከው? ተቃጤ ባለቀ ሰዓት ወተት አምጥተህ ነው ያጠጣኸኝ። ኧረ ወይኔ እኔ ተስፋ ቆርጬ ነበረ። የጮኩበት ምክንያት ምፈልገው ነገር ይዤ መጥቻለሁ። ምድረ ቋጣሪ ማለት ነው። ወይኔ ስለ ጨዋታው በሌላ ቪዲዮ መለሳለሁ። ብቻ ገብተህ ታወጣዋለህ። ካያ ባያ ይላል ያራዳ ልጆች። ከሀቨርት ቻምፒዮንስ ሊግ ላይ ተፈልጎ ቀርቶ ያውቃል። ያን ውብ የቻምፒዮንስ ሊግ ምሽት ማን ይዘነጋል? ያራዳ ልጆች አሁንስ ነው ያራዳ ልጅ አርቴታን እጅ አውጥቶ ነው እኔ ዱቤ አይደለሁም ማስጠጋኝ ስራዬ ልዩ ነው አለ። ባለፈው ለታም እኮ ለዩኬሪጅ አሲስት አድርጌያለሁ፣ ዛሬም ታምር እሰራለሁ አለ። ገባ ባለቀ ሰዓት ለቋጣሪም ለነጋሪም እንዳይመች አድርጎ ወገብ ዛላውን በተፈለጠ ዶማ ነው አጋድሞ ቁጭ አደረገው በገዛ ሜዳው። ስፖርቲንግ ግን ያለ ምንም ጭቅጭቅ ነው ምን ያራዳ ልጅ ማጫወት ነገር ሀብታም ነኝ አለሽ ከሀቨርት ያራዳ ልጆች። እኔም ለእናንተ አንድ የቴሌግራም እጅግ በጣም አስደናቂ ቤታችሁ ሆናችሁ ኦንላይን ልትሰሩት የምትችሉትን ስራ ልጠቁማችሁ ማለት ነው። ያራዳ ልጆች ብራችሁን ከ3 እስከ 5% ድረስ እጥፍ ማድረግ የሚችል አስደናቂ ስራ ነው። ከላይ የምትመለከቱትን የቴሌግራም ቻናል ማለት ነው ሄዳችሁ ቴሌግራም ላይ ሰርች በማድረግ ማግኘት ትችላላችሁ ማለት ነው። እንደዚሁም ደግሞ ባዮ ላይ ባለው ሊንክ ነክታችሁ ስለ ስራው ሙሉ መረጃ ማግኘት ትችላላችሁ። ምን አለፋችሁ ብዙ ሰዎች እየገቡ እየተጠቀሙበት ነው የሚገኘው ማለት ነው። ገንዘብህን እንደ ጉድ ነው የምታባዛው ነው ምድር ቤኪ ይለይ ድርጅት ብሩክ ሲግናል ይሰኛል ማለት ነው። ምን አለፋችሁ ኢንቨስት ካረጋችሁበት ውጤቱ ልዩ ነው ይላል። ቴሌግራም ቻናሉ ላይ እየገባችሁ በደንብ ስለ ስራው ማወቅ ትችላላችሁ ማለት ነው። ያራዳ ልጆች ስራ ለሚፈልጉ ሰዎች ሼር ኮፒ ሊንክ እያደረጋችሁ አድርሱት ማለት ነው። ሚኬል አርቴታ ግን ቻምፒዮንስ ሊጉ ላይ ልዩ ነው። አረ ሃቨርት ያው ትንሽ ቸኮልክ እንጂ እኮ እኔም ያው ታሸንፋላችሁ ነው ያልኩት ከጌሙ በፊት። ግን ትቸኩላለህ አንተ በቃ ከድሮም ጀምሮ እኔ ጋርም እያለ ትቸኩል ነበር። ይሄ መቸኮሉ እኮ ነው በቃ ነገሮችን የሚያበላሽ። አልቆ ነበር እኮ የምር አልቆ ነበር። ሃቨርት አታ በቃ አሁን ልትውረገረግብን ነው። 3 ሳምንት ምናምን ሆኗታል ከተወረገረገች። አሁን አንድ አሸንፈዋል። የዛሬው መውረግረግ ይለያል። በሉ ተመልከቷት፣ ሂዱና እያት። ግን ቀጣይ ስፖርቲንግ የሞቱን ነው የሚጫወተው። ያለው አድቫንቴጅ ማሸነፍና ማሸነፍ ነው። አይሰማሽም። በጣም እርግጠኛ ነኝ። በቃ ከውድድሩ ሊሰናበት ነው። ስለዚህ የበሰበሰ ዝናብ አይፈራም ነው። ጠብቂ። ኪንግ ካይ መድፈኞቹ አርሰናሎች ወሳኝ የምትባል ድል ከፖርቹጋል ተቀናጅተው ወደ ለንደን እንዲመለሱ ማድረግ የቻለች
ወሳኝ ጎል ማስቆጠር ችሎ መድፈኞቹ አርሰናሎች ስፖርቲንግ ሊዝበንን በአውሮፓ ቻምፒየንስ ሊግ ግሩፕ ፍጻሜ የመጀመሪያ ዙር ጨዋታ 1-0 ማሸነፍ እንዲችሉ ማድረግ ችሏል። በዚህ ጨዋታ ላይ ስፖርቲንግ ሊዝበኖች ሞር ኳሱን ለአርሰናል ለቀው ነበር የተመለከትናቸው። ፈርስት ሃፍ እንደውም ሞር ለመጣጠን ቅርብ የነበረ የጨዋታ መንገድ ነበር የተመለከትነው። በካውንተር አታክ ነበር ለማጥቃት ጥረት ሲያደርጉ ነበር። በጣም ዳይሬክት ነበር ኳስ በሚያገኙባቸው አጋጣሚዎች ማለት ነው። ነገር ግን መድፈኞቹ አርሰናሎች ያንን ሃንድል ያደረጉበት መንገድ በጣም አስደናቂ ነበረ ማለት ይቻላል። ሰከንድ ሃፍ ግን አርሰናል በቃ ኳሱን ፖሰስ እያደረገ ጨዋታው እንዲወጡ ነበር ሲያረጋቸው የነበሩ ስፖርቲንግ ሊዝበኖችን ማለት ነው። ቴምፖን በጣም እያቀዘቀዘው ነበር፣ ኳሱን በጣም በሚገርም ሁኔታ እየተቀባበሉት ማለት ነው። እናም ስፖርቲንግ ሊዝበኖች በሚያገኙባቸው አጋጣሚዎች በጠቅላላ ኳሶችን ወደ ማጥቃቱ በቀጥታ ለመቀየር ጥረት ቢያደርጉ አልተሳካላቸውም ነበረ። የሚኬል አርቴታም ቀያሪዎች በጨዋታው ላይ ታክለውበት እንግዲህ ማርቲኔሊ በጣም ግሩም እንቅስቃሴ ተቀይሮ ከገባ በኋላ በማስመልከት ግሩም የሆነች ፓስ ለካይ ሃቨርትዝ አቀብሎት ካይ ሃቨርትዝ በግሩም ሁኔታ ፈርስታቹን በመጠቀም እንግዲህ በማረጋጋት ኳሷን በጣም በቆንጆ ሁኔታ በመጨረስ መድፈኞቹ አርሰናሎችን 91ኛው ደቂቃ ላይ ጨዋታው ሊጠናቀቅ ጥቂት ደቂቃ በሚቀረው ኦልሞስት 1 ደቂቃ ጨማሪ 1 ደቂቃ በሚቀረው ሰዓት ላይ ጎል አስቆጥሮ 1-0 ድል እንዲያደርጉ ማድረግ ችሏል። ይህንንም ውጤት ይዘው እንግዲህ ወደ ኤምሬትስ የሚመለሱ ይሆናል። በጣም ወሳኝና ጣፋጭ የሆነች ድል ነው መድፈኞቹ አርሰናሎች ፖርቹጋል ላይ መቀናጀት የቻሉት። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። እውነቱን ለመናገር ወደ መጨረሻ አካባቢ ነው ያየሁት ማድሪድ እና ባየር ሙኒክን የሚያክል የቻምፒዮንስ ሊግ ንጉስ እየተጫወተ እዚህ ጋር አርሰናል ነው የስፖርቲንግን ጨዋታ ላይላ አልችልም። ነገር ግን ዛሬ ለአርሰናል አጨብጭቤያለሁ ማለት ነው። ለምን እንዳጨበጨብኩ ልንገር። አንደኛ ከሜዳው ውጪ ዶ ውጤት ይዞ መምጣት በጣም ፐርፌክት አሪፍ የሚባል ነው። ሁለተኛው ደግሞ ብዙ ኮርና አለመምታቱ። አተ ምን አይነት ጀግና ሰው ነኝ በእናትህ እግዚአብሔርን። እንችላለን ቴሌግራም ላይ የሀገር እንደዚህ ፍንድት ብሏል ማለት ነው። ይሄን ቪዲዮ ፖስት እንዳደረኩት ቴሌግራም ላይ ይለቀቃል ቲኬቱ እንዳለ ማለት ነው። እንችላለን ነው የምላችሁ ያራዳ ልጆች፣ ይመቸን። ማርቲኔሊ ምን አይነት ስራ ነው የሰራው? በቃ ታደድከ እንዲጎትተን ያወጣንና ምን አይነት አሲስት ነው! በቃ ደስ የሚል አሲስት ነው። ይሄ ልጅ ሻምፒዮንስ ሊግ ላይ ይጫወት። መጀመሪያም እየተናገርኩኝ ነበረ መግባት አለበት። በቃ ሻምፒዮንስ ሊግ ላይ ሲሆን ደሙ ይሞቃል። ትክክለኛ ብራዚል መሆኑ ትዝ ይሏል መሰለኝ። በቃ የሚገርም እንቅስቃሴ ነው የሚያሳየው። ማርቲኔሊ ትለያለ። ከዛ በተጨማሪ ውጤቱ ማለትም ጨዋታው ብዙም ደስ አይልም፣ ግን አሸነፈን ሜዳችን ሞራል ነው የሚሰጠን ማለት ነው። በኤምሬትስ ላይ ደግሞ በደንብ ደግሞ ውጤቱን እንቀለብሷለን ግን ማለት ነው። ማርቲኔሊ ትለያለ። ከሃቨርትዝ አጨራረስ ይልቅ ግን በቃ የማርቲኔሊ አሲስት እጅግ ድንቅ ማራኪ ነች። ምን አይነት አሲስት፣ ምን አይነት አጨራረስ ነው! ጋብሪኤል ማርቲኔሊ ካይ ሃቨርትዝ ምን አይነት ሊንክ አፕ ጋይስ ተመልከቱት። 91ኛው ደቂቃ ላይ መድፈኞቹ አርሰናሎች ስፖርቲንግ ሊዝበንን ቅስማቸውን ሰብረው በሜዳቸውና በደጋፊያቸው ፊት የመጀመሪያውን ዙር የግማሽ ፍጻሜ የቻምፒዮንስ ሊግ ጨዋታ 1-0 ድል አድርገው ጣፋጭ የሆነ ድል አስመዝግበው መመለስ ችለዋል። ካይ ሃቨርትዝ ሱፐር ሰብ፣ ማርቲኔሊ ሱፐር ሰብ፣ ሁለቱም ተቀይረው ገብተው በተቀናጁበት ሁኔታ አርሰናልን ባለ ድል አድርገው ወደ ለንደን መመለስ ችለዋል። ስለ ምሽቱ የመድፈኞቹ እጅግ ጣፋጭ አስደናቂ ድል ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። የፖርቹጋል ከተማን ሲያምስ ለያዥ ለገናዥ አስቸግሮ ያገኘውን ሁሉ ሲነክስ የነበረውን እብዱሻ መድፈኞቹ ሀገሩ ድረስ ሄደው ይዘውት ብዙ ጉልበት ሳያወጡ መርፊያቸውን መታ አድርገው ቂጡን ወጉት። አዴ ጋዜጠኛውን እንዴት ቂጥ ትላለ ለምትሉ ኮሜንት ላይ መቀመጫ በሚለው አስተካክሉልኝ። የአርሰናል ደጋፊዎች ካይ ሃቨርትዝ የክለባችሁን ማሊያ እንዳይለብስና እንዲሸጥ ትፈልጋላችሁ አይደለም? ክረምትን ታገሱ። አሁን ግን ክለባችሁን ሰፖርት አድርጉ፣ ልጁን አግዙት። የአርሰናል ደጋፊዎች ጋብሪኤል ማርቲኔሊ ክለባችሁን ለቆ እንዲወጣላችሁ ትፈልጋላችሁ አይደል? ዛሬ ግን አስደሰታችሁ አይደል? ሰፖርት አድርጉት። ክረምት ላይ ትቶላችሁ ይሄዳል። ክለብህን ሰፖርት አድርግ። አርቴታን ተቃውማችሁ ጸጉራችሁን አንጨባራችሁ ጫካ የገባችሁ የአርሰናል ደጋፊዎች ዛሬስ አርቴታ አላስደሰታችሁም? ተዉት፣ አያስደስታችሁም። እንዲወጣላችሁ ትፈልጋላችሁ አይደለም? ታገሱት። የእንግሊዝ ፕሪሚየር ሊግ ዋንጫ ሰጥቷችሁ ክረምት ላይ ሊወጣላችሁ ይችላል ሜቢ። እስከዛ ድረስ ግን ክለብህን ሰፖርት አርግ። አርቴታን ሰፖርት አርግ። አርቴታን ዲስሪስፔክት አታርግ። ክለብህን አታዋርድ። The first touch was so nice. He has to score it guys ትላለ ግን what a control በጣም ምርጥ አርጎ አውርዶ ያበደ አጨራረስ ነው። በቃ ደገፍን ያረገው በረኛው ያወቀ ቶሎ ሪፍሌክስ ማድረግ አልቻለም። ላስት ሚኒ ጎል ካይ ሃቨርትዝ ከሊዝበን አሸናፊነቱን ይዞ ሄዷል። ኦብቪየስሊ በቃ አርሰናል እንደሚያልፍኩ ግልጽ ነበር። ያው ሰርፕራይዝ ድንገት እግር ኳስ አይታወቅም በሚለው ነው እንጂ